ጄኔራል ታደሰ ወረደ አዲስ ፕሬዝዳንት የመሆናቸው ጉዳይ ወደ እውነትነት የቀረበ ይመስላል። ብልጽግናም ሆነ መከላከያ ሰራዊት ወደ መቀሌው ስልጣን ሊመለሱ ነው ተብሏል። ዝርዝር መረጃውን እንመለስበታለን። ከዚህ በተቃራኒው ጌታቸው ረዳ የመጨረሻ የመሰለውን ስንብታቸውን በይፋ አሰምተዋል። የወንበዴ ቡድን የመጨረሻው ምዕራፍ ላይ ደርሰናል፣ የተከበሩ ሰዎችም በዚህ አደገኛ መፈንቅለ መንግስት እጃቸውን አስገብተዋል ሲሉ ከሷል። ዝርዝር መረጃውን እንመለከተዋለን። ከዚህ ውጪ ትራምፕ እጃቸውን ያስገቡበት የወደብ ፍጥጫም ሌላኛው ጉዳያችን ነው። ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሊላንድ ውድቅ አድርገዋለች። ከዚህ ባለፈም ሌሎች ጉዳዮች የመረጃ ቅኝታችን ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ለዚህ የመረጃ ቅኝታችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ጄኔራል ታደሰ ወረደ አዲስ ፕሬዝዳንት የመሆናቸው ጉዳይ ወደ እውነትነት የቀረበ ይመስላል። ብልጽግናም ሆነ መከላከያ ወደ መቀሌው ስልጣን ሊመለሱ ነው ተብሏል። ይህ የተባለው ጄኔራል ታደሰ በአዲስ አበባ ከፌደራል መንግስት ጋር ድርድር ካደረጉ በኋላ ነው ተብሏል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናል ጄኔራል ታደሰ ከጠቅላይ ሚኒስትር አብይ አህመድ እንዲሁም በኢትዮጵያ አሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ እንደተመካከሉ የገዢው ፓርቲ ምንጮች ዘግበዋል። በዚህ መሰረት ከሌተናል ጄኔራል ታደሰ ወረደ ጋር መግባባት የተደረሰባቸው 8 ነጥቦች ቁልፍ ናቸው ተብሏል። አንደኛ፣ የትግራይ ክልል ጊዜያዊ አስተዳደር ወደ ቦታው ይመለሳል። የጊዜያዊ አስተዳደሩን ተግባር የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ ህጋዊ እርምጃ ይወሰዳል። ሁለተኛ፣ በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት ይሰየማል። ሶስተኛ፣ ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆነው ይሰራሉ። አራተኛ፣ ጄኔራል ተክላይ አሸብር ወደ አሸብር በምክትልነት የጄኔራል ታደሰ ወረደ የቀድሞ ኃላፊነት ቦታ ይሰየማሉ። አምስተኛ፣ የኢትዮጵያ መከላከያ ሰራዊት መቀሌ ከተማን ጨምሮ በነባር ካምፖች ውስጥ ይገባል። ስድስተኛ፣ የትግራይ ታጣቂ ኃይሎች ለተዘጋጀላቸው ካምፕ እንዲገቡ ይደረጋል። የተቋረጠው የዲዲአር ተግባር የተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። አሜሪካን ጨምሮ ታጣቂዎችን ለመበተንና መልሶ ለማቋቋም ወይንም ለዲዲአር ገንዘብ የለገሱ ሀገራት ገንዘብ እንዲለቁ ይሰራል የሚል ሲሆን፣ ሰባተኛው የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ ይኖራቸዋል ተብሏል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ወይም ታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና አይኖርም ነው የተባለው። በመጨረሻም በስምንተኛ ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው። ሌሎች ስምምነት የተደረሰባቸው 3 ጉዳዮች ለጊዜው በልዩ ሰነድ ወይንም ክላሲፋይድ ዶክመንት የሚመደቡ ናቸው የተባለ ሲሆን ህወሓትን ከውጭ ኃይሎችና ለወታደራዊ እንቅስቃሴ እንዲታቀብ ያሰመሩ ናቸውም ተብሏል። ከዚህ በተቃራኒው ጌታቸው ረዳ የመጨረሻ የመሰለውን ስንብታቸውን በይፋ አሰምተዋል። የወንበዴው ቡድን የመጨረሻው ምዕራፍ ላይ ደርሰናል፣ የተከበሩ ሰዎችም በዚህ አደገኛ መፈንቅለ መንግስት እጃቸውን አስገብተዋል ሲሉ ከሷል። ጌታቸው ይህንን ያሉት ለትግራይ ህዝብ በትግረኛ ቋንቋ ባስተላለፉት መልእክት ነው። ስናባቹ ጊዜያዊ ፕሬዝዳንት ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት ወይም ምዕራፍ መድረሱን የሚያመላክት ነው ብለዋል። ህግና ስርዓት ያስከብራሉ ተብሎ ተስፋ የጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩበት ከፍታ ላይ የተደረሰው ያሉት ጌታቸው ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ብለዋል። በመጀመሪያ ተቆጣጣሪያቸዋለሁ ቢላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት መውረድ ይጠቀሳል ያሉት አዲስ አበባ ተወስነው የሚገኙት ጌታቸው ዋነኛ ትኩረትም በመቀሌ፣ ሀድነት፣ በሽሬ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራት እንዲሁም በአካባቢው ተጀምሮ ከምዕራብ ትግራይ ወይንም ወልቃይት በስተቀር በሌሎች የክልሉ አካባቢዎች ይቀጥላል ያሉት ጌታቸው ለትግራይ ህዝብ መልእክታቸውን ይቀጥላሉ። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑም ተፈናቃዮችን ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ
ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ ብለዋል። ለባለ ሀብቶች ባቀረቡት ጥሪም በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትና ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለ ሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ ብለዋል። ሁለተኛው የዚህ ኋላ ቀር ሲሉ የጠሩት ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው ያሉት ጌታቸው ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል ሲሉ ማክለዋል። ፕሬዝዳንት መሾም ስልጣኑ እንዳልሆነ የተቀበለ ነገር ግን እነገሌን ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውንም በየ3 ቀኑ እየቀያየረ እድሉን እየሞከረ ነው ሲሉ የነደብረ ጽዮን ቡድን የተቹት ጌታቸው አሁንም ቢሆን ስለ ተፈናቃዮችና ወልቃይት ወይንም በርሳቸው አጠራር ምዕራብ ትግራይ ተሳስቶ የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም ብለዋል። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ ተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም ሲሉ በማጣጣል የቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፈቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ነው ብለዋል። መልእክቱን በትግርኛ ያሳለፉት ጌታቸው መጨረሻም የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶችን መጻኢ ህልምና ነገን ቀምተው ከላዩ ላይ ሊላቀቁ ካለመቻል በላይ አመላቸውን ለማሳካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጧል ሲሉ ነው መልእክታቸውን የደመደሙት። የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። ትራምፕ እጃቸውን ያስገቡበት የወደብ ፍጥጫ ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሊላንድ ውድቅ አድርገዋለች። ራሷን በነጻ አገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሐሳብ ነው ውድቅ ያደረገችው። በርበራ በሶማሊላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባህረ ሰላጤ ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሊላንድ ተቋሞቿ ሞቃዲሾ በችሮታ የሚሰጣቸው አለመሆናቸውን ገልጻለች። በሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢት 7 2017 ጻፈውና ሮይተርስ ተመልክቻለሁ ያለው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝሯል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሌዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ሶማሊያው ፕሬዝዳንት በዚህ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉ መግለጻቸው ተዘግቧል። የሶማሊላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ሁለተኛው የስልጣን ዘመናቸውን ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሊላንዳውያን አሜሪካም ለ34 ዓመታት ያህል በዲሞክራሲያዊ መንግስትነት ለቆየችው ሶማሊላንድ እውቅና በመስጠት በዓለም የመጀመሪያው ሀገር ትሆናለች የሚል ተስፋ ሰንቀው ነበር። አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሊላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ብለዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብለዋል። ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋር የምታደርገው ውጊያ አሜሪካ መረጃ በመስጠትና የአየር ድብደባ በመፈጸም ትልቅ ሚና ትጫወታለች። በደቡባዊና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሻባብ የአልቃይዳ አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያው ስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉ ታዛቢዎች ይናገራሉ። ታህሳስ ወር የሶማሊያ መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት $600,000 ስምምነት ተፈራርመዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሌዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦች መሆናቸው በአጽንኦት ተጠቅሰዋል። ይህም አሜሪካ በቀጣናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነትን ይሰጣታል ተብሏል። እነዚህ ስልታዊ ይዞታዎች በአሜሪካ በቀጣናው የምታደርገውን ተሳትፎ የማጠናከር ዕድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከለክላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሌዶግል ከዋና ከተማይቱ ሞቃዲሾ በሰሜን ምዕራብ 90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ
ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። በዚህም የተነሳ የፌደራል መንግስቱ ለአሜሪካ በችሮታ ለመስጠት ያቀረበውን ጥያቄም የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ ይጠበቃል። የፑንትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት ሰጡ ባይሆንም ጋርዌ ኦንላይን የተባለው የመገናኛ ብዙሃን ግን የሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እነርሱን ሳያማክር እንደሆነ ዘግበዋል። ይህም በፑንትላንድና ሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያሻክረው ይችላል ተብሏል። በደብዳቤው ላይ የተገለጸ ሁለተኛው ወታደራዊ አየር ማረፊያ የሚገኘው ከዋና ከተማ በሰሜን ምስራቅ በምትገኘው ባሌ ዶግሌ ውስጥ ሲሆን በዚህ ስፍራ የሶማሌ ወታደሮችን አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሊላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያው አይደለም። ኢትዮጵያ ራሷ እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶም በቀጣናው ከፍተኛ ውጥረትን ያስከተለ መሆኑ ይታወሳል። የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።